የኳሱ ሀገር ተብላ የምትጠራው አርጀንቲና በኳስ ብቻ አይደለም የምትታወቀው፣ በጠንካራ ክርስቲያን እምነት፣ በታሪኳ የቤተ ክርስቲያን ቅዱሳት ታሪክና በመንፈሳዊ በዓለም ትኩረትን የሳበች ሀገር ናት። ዛሬ የእግር ኳስ በስተጀርባ የተደበቀውን የአርጀንቲና መንፈሳዊ ታሪካዊ ሕይወቷን እውነታዎችን እንመለከታለን። ሰላም ውድ የአምስቱ ችንካሮች ዩቲዩብ ቻናል ተመልካቾቻችን፣ ዛሬ ወደ ደቡብ አሜሪካ ታላቅ ሀገር አርጀንቲና እንጓዛለን። ብዙዎች አርጀንቲናን በሊዮኔል ሜሲ በእግር ኳስና በዓለም ዋንጫ ድሎች ያውቋታል። ግን ከነዚህ በስተጀርባ ብዙዎች የማያውቁት የእምነት፣ የታሪክ እና የመንፈሳዊ ቅርስ አላት። አርጀንቲና እንዴት ክርስትና ተቀበለች? በዚህ የኦርቶዶክስ አማኞች አሉ። ሰዎችስ እምነታቸው እንዴት ይኖራል? ዛሬ በእነዚህ እውነታዎችን በማስረጃና በአስደናቂ መረጃዎች እንመለከታለን። ስለዚህ ቪዲዮውን እስከ መጨረሻው ምክንያቱም በስተመጨረሻ ብዙዎች የማያውቁት አለ። ስለ አርጀንቲና ኦርቶዶክስ ማህበረሰብ የሚደንቅ እውነታ እናካፍላቸዋለን። አንድ ሀገር በዓለም 3 የዓለም ዋንጫዎችን ያበረከተች፣ የሊዮኔል ሜሲ ያፈራች፣ የሚሊዮኖች የኳስ ደጋፊዎች ልብ ውስጥ የምትኖር፣ ግን ከስቴዲየሞች ጩኸት በስተጀርባ ሌላ የሚነገር ታሪክ አላት። የጥንት ቤተ ክርስቲያን በየእሁዱ ለጸሎት የሚሰበሰቡ ሰዎች እና ብዙዎችን የሚፈጽሙት ያልሰሙት የኦርቶዶክስ ማህበረሰብ። ታዲያ አርጀንቲና በእግር ኳስ ብቻ ሳትታወቃለች ወይስ ከዚህ በላይ የሆነ መንፈሳዊ ታሪክ አላት? የጥንት ቤተ ክርስቲያን፣ የእምነት፣ የህይወት። በዚች የኳስ ሀገር የሚኖሩ ኦርቶዶክስ ማህበረሰቦች የአርጀንቲና ከእግር ኳስ በላይ እንመለከታለን። ይህ ቻናል የአርጀንቲና ያልተነገረላት ታሪክ። ዛሬ ሊገርማችሁ የሚችል ታሪክ አለ። በደቡብ አሜሪካ ልብ የምትገኘው አርጀንቲና የኳስ ጀግኖች ብቻ አላፈራችም። ለብዙ ዘመናት የቆየ የክርስትና ታሪክ መንፈሳዊ ቅርጽም አላት። ታሪኳ ከ500 ዓመት በፊት ይጀምራል። ስፔናውያን ወደ ምድሯ በደረሱ ጊዜ ከእነርሱ ጋር የመጡት ወታደር ነጋዴዎች ብቻ አልነበረም፣ የክርስትና እምነትም አብሮ መጣ። በዘመናት መካከል ታላላቅ የቤተ ክርስቲያናትን ገነቡ። የቤተ ክርስቲያን ደወሎች በምድሮቿ በከተሞቿ ሙሉን እምነት የህዝብ ህይወት አካል ሆነ እንጂ። ዛሬም በአርጀንቲና ብዙዎች እሁድ ወደ ቤተ ክርስቲያን ይሄዳሉ። ልጆቻቸውን ክርስትናዊ ሴቶቻቸውን ያሳድጋሉ። ታላላቅ በዓላትን በደስታ ያከብራሉ። ነገር ግን ብዙዎች የማያውቁት ሌላ እውነት አለ። በዚች ሀገር የምስራቅ ኦርቶዶክስ ማህበረሰቦች ይኖራሉ። የግሪክ፣ የአቴንስ፣ የሩሲያ የኦርቶዶክስ ቤተክርስቲያኖች፣ ሲሪያ የምስራቅ ቤተክርስቲያኖች በተለይም ሀገር የምስራቅ ኦርቶዶክስ ማህበረሰቦች ይኖራሉ። የግሪክ፣ የአንቲዮክ እና የሩሲያ ኦርቶዶክስ ቤተ ክርስቲያን በተለይም በቦኖስ አይረስ ከተማ ውስጥ ይገኛሉ። በየሳምንቱ ቅዳሴ ይሄዳሉ፣ ጾሞችን ይጠብቃሉ፣ የቤተ ክርስቲያን በዓላትን ያከብራሉ። ምናልባት ይበልጥ የሚያስገርመው ነገር ደግሞ ይህ ነው። አንድ የአርጀንቲና ተጫዋች ወደ ሜዳ ከመግባታቸው በፊት በጸጥታ ይጸልያሉ። አንዳንዶች የመስቀል ምልክትን ያደርጋሉ። ይህ የግል እምነታቸው የሚገልጽበት ተግባር ነው። ስለዚህ አርጀንቲና ስናስብ ኳስ ብቻ አናስብ። የቆየ ታሪክ፣ የተለያዩ የክርስትና ማህበረሰብ፣ ውብ ቤተ ክርስቲያን፣ መጽሐፍት፣ ቅርስ ያላት ሀገር መሆኗን እናስታውሳለን። ምናልባት ዛሬ አርጀንቲና በአዲስ እይታ ያያችኋት ይመስለኛል። የእግር ኳስ ሀገር ብቻ አይደለችም። ታላላቅ ስቴዲየሞች በስተጀርባ የተለያዩ ታሪኮች የያዘች ሀገር ናት። ይህች ሀገር በዓለም ከፍተኛ የባህል ብዝሃነትን ካላቸው ሀገሮች መካከል ትገኛለች። ከአውሮፓ፣ ከእስያ እና ከሌሎች ሀገራቶች በመጠኑ ሰዎች ብዙዎችን የሀገር ታሪክ ውስጥ አሻራ አሳርፋለች። ቦኖስ አይረስ የአርጀንቲና ዋና ከተማ ብዙዎችን የደቡብ አሜሪካ
ፓሪስ ብለው የሚጠሯት ከተማ ናት። የውብ ህንፃዎቿ ታሪክ፣ ቦታዎቿ፣ የታንጓ ባህሏ በዓለም ታዋቂ ነው። ከዚህም በተጨማሪ አርጀንቲና በተፈጥሮ ውበት ትደነቃለች። በደቡብ የሚገኘው ፓታጎኒያ የበረዶ ተራሮች፣ ሰፊ ሜዳዎቿ፣ አስደናቂ ተፈጥሮ እይታዎች ያለባት ክልል ነው። እንዲሁም በአርጀንቲና የተለያዩ ህዝቦች፣ ባህሎች አቅፋ የኖረች ሀገር ናት። ይህ የልዩነት ምግብ፣ ሙዚቃ፣ ቋንቋ፣ አኗኗሯ የተለያየ ነው። ስለዚህ አርጀንቲና ስናስብ ኳስ ብቻ እንመልከት። ይህች ሀገር ባህል፣ ታሪክ፣ ተፈጥሮ፣ የሰው ልጆች ታሪክ የተገኘባት ልዩ ምድር ናት። አርጀንቲና በዓለም ታሪክ አንድ ትልቅ ክስተትም ሰጥታለች። በ2013 አርጀንቲና ተወላጅ የሆኑት ጆርጅ ማሪዮ በርጎሪዮ በካቶሊክ ቤተ ክርስቲያን ፖፕ ፍራንሲስ ተብለው ተመረጡ። ይህም በአሜሪካ አህጉር የተመረጡት የመጀመሪያ ፖፕ ነበሩ። በአርጀንቲና ብዙ ታሪክ የቤተ ክርስቲያን ይገኛሉ። በተለይም በቦኖስ አይረስ የሚገኙ ከተሞች ካቴድራል በየዓመቱ በሺዎች የሚቆጠሩ ጎብኚዎች ይጎበኛል። በዚህ ሀገር የገና፣ የፋሲካ፣ የሌሎች የክርስትና በዓላት በሰፊ ይከበራል። ምንም እንኳን አርጀንቲና በኳስ የዓለም ዝናል ቢኖራትም ለብዙዎች በእምነት አሁንም በየቀኑ ህይወታቸውን በውስጥ ትልልቅ ቦታ አላት። ቤተሰቦቻቸው እሁድ ቤተ ክርስቲያን ይሄዳሉ። ልጆቻቸውም ክርስቲያናዊ እሴቶቻቸውን ለማሳደግ ይሰጣሉ። እንግዲህ አርጀንቲና በኳስ ሀገር ብቻ አይደለችም። እምነትም፣ ታሪክም፣ መንፈሳዊ ቅርስም ዓለም የምትታወቅ ሀገር ናት። ከተለመደው እይታ በተለየ መንገድ ተመልክተናል። ለብዙዎች አርጀንቲና የሜሲ፣ የማራዶና የዓለም ዋንጫ ሀገር ናት። ይህም እውነት ነው። ነገር ግን ከዚህ ታላላቅ የስፖርት ስኬቶች ባሻገር በረጅም ዘመናት የተገነባ የክርስትና ታሪክ፣ የተለያዩ የክርስቲያን ማህበረሰቦች፣ ታሪካዊ ቤተ ክርስቲያኖች፣ ቅርሶች አሏት። ይህ አንድ ነገር ጠቃሚ ነገር ያስተምረናል። አንዳንድ ሀገራት ብቻ ነገር ግን መገለጫ አርጀንቲና የደቡብ አሜሪካ ፓሪስ በአርጀንቲና ብዙ ጊዜ የደቡብ አሜሪካ ፓሪስ ተብላ ትጠራለች። ይህም በዋና ከተማዋ በቦኖስ አይረስ የሚታየው የአውሮፓ ቅርጽ ያለው ህንፃ፣ ሰፊ ጎዳናዎቿ፣ ውብ አደባባዮቿ የባህል የህይወት ምክንያት ነው። ነገር ግን አርጀንቲና ከዚህ በላይ ብዙ ነገሮች አሏት። የዓለም ታዋቂ እግር ኳስ ተጫዋቾች ያፈራች፣ የታንጓ ዳንስ መነሻ የሆነች፣ ጠንካራ የክርስትና እምነት የምትታወቅ ሀገር ናት። አርጀንቲና በደቡብ አሜሪካ ካሉ በጣም ክርስቲያን መጀመሪያው እውነታ በ2013 አርጀንቲና የተወለዱት ካርዲናል ሆሪዮ ማሪዮ በርጎሪዮ የካቶሊክ ቤተ ክርስቲያን መሪ ሆነው ተመረጡ። በዚህም ፖፕ ፍራንሲስ የሚል ስም በዓለም አቀፍ እውቅና አገኙ። ይህ በታሪክ ከአውሮፓ ውጭ የተመረጡ ጥቂት ፖፖች መካከል አንዱ ናቸው። ሁለተኛው እውነታ በአርጀንቲና ብዙ ታሪክ ቤተ ክርስቲያን እስከ ዛሬ ድረስ ተጠብቆ ይገኛሉ። እነዚህም ህንፃዎች የእምነት ማዕከሎች ብቻ ሳይሆኑ የሀገሪቱ የስነ ህንፃ ቅርስ ናቸው። አርጀንቲና የደቡብ አሜሪካ ፓሪስ በአርጀንቲና ብዙ ጊዜ የደቡብ አሜሪካ ፓሪስ ተብላ ትጠራለች። ይህም በዋና ከተማዋ በቦኖስ አይረስ የሚታየው የአውሮፓ ቅርጽ ያለው ህንፃ፣ ሰፊ ጎዳናዎቿ፣ ውብ አደባባዮቿ የባህል የህይወት ምክንያት ነው። ነገር ግን አርጀንቲና ከዚህ በላይ ብዙ ነገሮች አሏት። የዓለም ታዋቂ እግር ኳስ ተጫዋቾች ያፈራች፣ የታንጓ ዳንስ መነሻ የሆነች፣ ጠንካራ የክርስትና እምነት የምትታወቅ ሀገር ናት። ተመልካቾቻችን ከቪዲዮ ብዙ ትምህርቶች እንዳገኛችሁ እናስባለን። ቪዲዮውን ከወደዳችሁት ሼር፣ ሰብስክራይብ ያደረጋችሁ ለወዳጅ ዘመዶቻችሁ እንዲደርስልን አድርጉልን። ስለነበረን ቆይታ አመሰግናለሁ። በሌላ ጊዜ እስከምንገናኝ ሰላም ሁኑልኝ።